አብርሽ መናገር ያለብህ ነገር በግልጽ ተናገራት፣ አትፍራ። ምንም የሚያስፈራ ነገር የለም። ማውራት ያለብህ ነገር በግልጽ አውራ። እኔም አጠገብህ ነኝ። አብርሽ ሄርሜላ አንዴ ነው ወደዚህ ወሻውሪ ነይ አንዴ ወደ ኖ እሺ አንዴ ላውራው በእግዚአብሔር እንዴት ነህ ደህና ነህ አለክ እንዴት ነህ ሰላም ሄርሜላ ወይ እያወራሁሽ ነው አይደል አዎ ግን ስለዚህ ነው እዚች ጋር እኮ እያልኩሽ ነው ወይ ራቅ ብለሽ አውሪው እሺ እዚህ ጋር አወራዋለሁ እንደዚህ መሆንም አይጠበቅብሽም በመጀመሪያ ደረጃ እሺ እንደዚህ ማቀፉም ሆነ መተቃቀፉም ምንም አይሰራልሽም ይሰማሽ ነው ስለዚህ ዛሬ ለአንድ ነገር ነው የጠራንሽ ሌላ ነገር ምንም ልናወራሽ የመጣ ነው ቁርጥሽን አውቅሽና ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችይ ነው የመጣ ነው አብርሽም ሊያወራሽ ይፈልጋል በተለይ ደግሞ እኔ ላወራሽ እፈልጋለሁ ምንድነው እሱ ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው አብርሃም ኦሬዲ ምርጫውን መርጦ እየኖረ ነው እያልኩ ነው ስለዚህ ከዚህ በላይ እሱም ማስጨነቅ የለብሽም እሱም መጨነቅ የለበትም ከዚህ በላይ ስለዚህ አንቺም የራስሽን ባለፈው ዕለት አግኝቼሽ ነግሬሻለሁ ግን ደግሞ አሁንም ልታዳምጪኝና የራስሽን ፍላጎት ብቻ ነው እያደረግሽ ያለሽው ስለዚህ በመጀመሪያ ካሁን በኋላ ያንቺ ቅራቅሞም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ በአክብሮት እንዴ ስጦታ ይመለሳል እንዴ ፍሬም እናንተ ስጦታ ካንገቱ ላይ ነው ያወጣችሁት ስለዚህ ያንቺ ሰዓት ምንም ማያደርግለትም እንዴ እንዴ ስንት ጊዜ ያደረገው ስጦታ ነው እኔ ሲጀምር ስጦታ አልፈልገውም አብርሃም አንተ እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ በቃ ካሁን በኋላ ያንቺ ቅራንቅቦም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም ስለዚህ ሰዓትሽን ይዘሽ እንጂ በቃ ወይ አንዴ ፍሬም ስማኝ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው ገባህ አይደል ያንቺ ነገር አያስፈልገውም ግልጽ አይደለም እንዴ እያወራን ያለ ነው አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም በቃ ለምን አብርሽ ስጦታ ነው አይደል እንዴ ስጦታ ነው አሁን ለኔ ሰጠኝ ስጦታ እንደዚህ ላንተ መመለስ አለብኝ ስለጣላን ብቻ አብርሽ ደም አይደለህም በጣም ልረዳህ እየሞከርኩኝ ያለሁት ራሴንም በጣም ለመቆጣጠር እየሞከርኩኝ ያለሁት ግን ደግሞ እኔ ማስታወሻ ነው ልቤ ውስጥ ታገባህ አይደለ ስለምወድ ስለማፈቅር ነው ይገባሃል ወይም ደግሞ ከዚህ ምናልባት ከዚህ በላይ ስላላደረኩልህ ሊሆን ይችላል እኮ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረግም ምን ማለት ነው እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው እግዚአብሔር ኤፍሬም ደግሞ ስለማያስፈልገው ነው እንዴ ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም አብርሃም በእግዚአብሔር እሺ አታድርገው ቢያንስ አንተ ጋር ይቀመጥ እኔ እኮ ሰዓቱስ ብዬ ጠየቅኩህ እንድትመልስልኝ አይደለም ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም እግዚአብሔርን እኔ ብር አሳስቦኝ አይደለም ታውቃለህ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ ኦኬ እንደዚህ በስጦታ ምናምን የሚያዝ ነው ፈልጊው አይደለም በፍጹም እንደዛ ይዤ አላውቅም እኔ ደግሞ አንድ ነገር ስገዛ ደህና ነገር ገዛው ማለት በስጦታ ወይም በገንዘብ ሊይዘው ማለት አይደለም እኮ ከነደና ስጦታሽ በቃ ሂጂ ሄርሜላ ካሁን በኋላ አብርሃም አጠገብ እንዳትደርሺ እየሰማሽኝ ነው በእግዚአብሔር ፎቶ በቃ እንኪ ያጂ ቆይ እሺ አንዴ አዳምጠኝ ሰዓትሽን ይዘሽ ሂጂ እንጂ ከመጀመሩ ነው ኤፍሬም የሚመለሰው ለምን እንደዚህ የምታስገድደው በእግዚአብሔር አብርሽ ሰማኛ እንዴ ይኸውልህ እግዚአብሔርን ስጦታ አለማድረግ ትችላለህ መብት ነው እኔ ወደኸዋል ብዬ ስላሰብኩኝ ነው ስጦታውን ረጅም ጊዜ እያደረግክ ነበር አይደል አብርሽ አብርሃም ተወዶ ነበር አይደል ይሄን ስጦታውን መለስ ምን አመጣው አብርሽ ልረዳ እየሞከርኩ ኧረ ሳነካው ልጁን እንዴ ስነ ስርዓት የለሽም እንዴ እሺ ይቅርታ ስለነካሁት ይቅርታ ግን ደግሞ ይሄን ሰዓት መቀበል አልችልም እኔ ካልተቀበልሽ ወርወረ ነው እንሄዳለን ካልተቀበልሽ ስለዚህ አክብረን እኮ እየሰጠንሽ ነው ከሚወረወር እየሰጠንሽ ነው እኔ እኮ አክብሬን የሰጠሁት ኤፍሬም አንተ ብለህ ነው እንጂ ይሄ ልጅ እንደዚህ ያስብ አብርሃም አንተ ፈልገው ነው አብርሃም የእሷ ሰዓትም የእሷ ስጦታ ትፈልጋለህ እና በቃ አልፈልግም አለው ከዚህ በኋላ ሌላ ሰዓት ገዝቻለሁ አድርጌያለሁ እና ደግሞ የሰጠሽኝ ስጦታ ይሄ በራሱ ፍላጎት እንደሆነ እኮ እየነገረሽ ነው ስለዚህ እንጂ ሰዓትሽን ይዘሽ እንጂ ሄርሜላ
ካሁን በኋላ ደግሞ አብርሃም ጋር መተሽ እንድታስጨንቂውም ሆነ ሌላ ነገር እንድትፈጥሪ አልፈልግም። ከአንድም ሁለቴ ተደጋጋሚ እየነገርኩሽ ነው። እንዴ ገብቶኛል፣ ግን ደግሞ እኔ ሰዓት ውስጥ ብዬ ዛን ቀን የጠየቅኩት እየነገርኩ ነው እኮ መደጋገም አይጠበቅብኝም። ኤፍሬም ሰዓት ውስጥ ያልኩት የኔ ሰዓት የት ሄደ ምናምን ማለት አይደለም። ግን ይሄን ሰዓት ሌላ ሰዓት ማድረጉ ለምን አስፈልገ? እኔ ያንቺ ሰዓት አያስፈልግም እንዴ? ረጅም ጊዜ እጁ ለሚያደርገው ሰዓት ነበረ። ገባህ አይደለ? እስቲ ሌላ ምርጫ አንዳንድ ጊዜ ሊያደርግ ይችላል እንጂ የኔን ሰዓት እንደሚወደው አውቃለሁና ለምን ማውለቅ አስፈለገ? ስጦታዬ ነው። ገባህ አይደለ? እኔ አብርሃም የሰጠኝ ነገር ጥዬውም ዝንካም ብዬ መልሼለት አላውቅም። ሙቀኔ መልሼለት ክፍተት ስላለብን ወይም ደግሞ ዛሬ ላይ እናንተ አብረን ስላሉን ስጦታ መመለስ አይጠበቅብህም። ገና ለገና በውድ ስለተገዛ ማለት ነው። እሺ አብርሽ፣ እኔ አልቀበልም ይሄን ነገር፣ እግዚአብሔርን ልቀበል አልችልም። እሺ እሱማ ያኑሽ ካልተቀበልሽው እየነገርኩሽ ነው። ካልተቀበልሽው አብርሃም ስለማያደርገው እዚህ ወርውረ ነው እንሄዳለን። ሰዓቱ ግን ከፈለግሽው እንጂ ባክሮት በእግዚአብሔር የስጦታ ግን እንደዚህ ይደረጋል? አይፈልግም። ካልፈለገው በግድ ነው። እሺ ካልፈለገው አታድርገው፣ በቃ ችግር የለውም። ግን ቢያንስ አንተ ጋር ይቀመጥ። ስጦታ እንዴት ብዬ ነው አንጀቴ ተቀብሎ ስጦታን እንትን ይለው? እንዲያውም ያለህበት ሁኔታ እንኳን አንተ ለመድራት እየሞከርኩ ነው ያለሁት አይደል? እንዴ አብርሃም፣ ለምን አንደርስታንድ ታደርገኝ አይገባም? አላሳዝንህም? ቆይ የኔ ህይወት አይደለም? እኔ በዛ ሰዓት ጥሩ ታይም ባሳለፍንበት ሰዓት ላይ ምንም ቢሆን ክፉ ደግ አብረን አሳልፈናል አይደል እንዴ? አሁን በእነዚህ አይነት መንገድ ሰዓቱን ለኔ መመለስና ለኔ እንዴት ነው እኔ ያላቀ ዝም ብለሽ እኮ ነው ያወራሽ፣ ምን እየደከምሽ ነው? ሻንታ አውራኝ አብርሽ። ኤፍሬም ዝም ይበልና ቢያንስ ሰዓት ያወለክበትን ነገር ካልወደድከውም ደግሞ ችግር የለውም፣ ሌላም ገዛልሃለሁ፣ ምንም ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ ንገረኝ። እሺ ካንተ አፍስ ነው ማውራቱ አይጠበቅበትም። አብርሃምን ጋር በልስለት ሚት ሻርክ ኦኬ። ተዘጋጅቶ የሆነ ፕሮግራም ተዘጋጅቶ መጥቶ አልፈልግሽም እንዴ ልጅ ነው እና ጥሩ ደግ አሳልፈናል። ገባህ አይደል? ቢያንስ በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት አለ። በሰላም በጥሩ ይቅናሽ ተባብለን ነው እንጂ እኔ ላይ ጭንቅላቴ ላይ ጥያቄ ያለ አብርሽ፣ አንዴ መልካም ሁሉም ነገር ተመኝላትና ዙርና አብርሃም መልካም ሁሉም ነገር ተመኝላት። በቃ ከሰው ጋር ስትለያይ መልካም ሁሉም ነገር ተመኝተ ነው የምትለያየውና ተመኝላትና ተለያዩ። በቃ ያ ነገር ፈልገዋለች እሷ። እንደዚህ አይደለም እኮ ያልኩ ያለሁት ረጅም ሰዓት እና አብርሃም ማውራት አለብን። ገባህ? ሁሌ ጭንቅላቴ ላይ ጥያቄ እያለ በፍጹም እኔ ከአብርሃም መለየት አልችልም። ቢያንስ ጭንቅላቴን ማሳመን አለብኝ አሁን በሚፈጠረው ነገር። አብርሃም ይኸውልህ የነገሩ ነገር ሁሉ ውሸት ነው። ማርያምን እንደዛ ማድረግ ሰው አይደለም። ምንም አላደረኩበትም። የዛን ሰዓት ስለምወድ ለአንተ ጥሩ ቦታ ስላለኝና እንደዚህ አይነት ቢያንስ ከገዛው አይገር ጥሩ ነገር ልግዛ ብዬ ነው በኤክስፔንሲቭ ያንን ነገር እንኳን የገዛው ለሰዓቱ ማለት ነው። እሺ አብርሽ ስማኛ አብርሃም፣ እሺ በለኛ ከሄርሜላ ሂጂ በቃ እሺ ቢያንስ ማንኛ ምን እንዳምሽ የሚያደርግ ነገር አለ እንዴ? ጭንቅላት ላይ ፎቶ የሆነ ነገር ፈጥረውብካል። አብርሃም ምን እንደዚህ ነገር ማድረግ ሰው አይደለም። ምን ሆነሃል እንዴ? ሰዓቱን ማውለቅ እንኳን ከፈለግ ስጦታውን ለመመለስ ነው በል እንጂ እኔ ጋር ሰዓቱ ለምን እኔ ጋር እንዲቀመጥ ፈለግሽ ምናምን ብለህ እንደዚህ ጥያቄ እንድጠይቀኝ አልፈልግም። እኔ እንጃ ወይ አይደለም እኔ አንቺ ማትሄጂ ከሆነ እኛ ለሁለት ሰዓት ለአንድ ሰዓት ያህል ልቀቀንና ነው እንዴ? ምንድነው በዚህ ልክ ታስጨንቂው? እሱ ሳይፈልግ እኔ እኮ እሱ አልፈለገም ነው እንዴ? ሂጂ እኮ እያለች ነው። እኔ ከዚህ በላይ ምን እንደሚያወራሽ አላውቅም። በቃ አንቺም ይቅናሽ፣ ሌላ ህይወትን መጀመር ትችያለሽ። ልክ አብርሃም ጋር እንደጀመርሽው የፈለግሽው ነገር ማድረግ ትችያለሽ። ግን ደግሞ አብርሃም ህይወት ላይ ብቻ አትረሽኝ ያለሽ እንዴ? ገብቶሻል? የአብርሃም ህይወት ብለህ የአብርሃምን ህይወት ብቻውን አታድርገው። እኔና አብርሃም ህይወት የጀመርን ሰዎች ነን። ገባህ አይደለ? እሱ አሁን የራሱ ህይወት አለው እኮ። እሺ ወደ ራሱ ህይወት እንኳን ቢመለስ በእንደዚህ አይነት መንገድ አይደለም እኔ የሚለየው። አብርሃም በደንብ ነው የማውቀው። እሺ እንዴት ይልሽ? አብርሃምን በደንብ ነው የማውቀው። በእንደዚህ አይነት መንገድ አይደለም ከኔ ጋር ልትለይ የሚሞክረው። ገና ትንሽ ደቂቃ ሳውራህ ለምንድን ነው የሚደክምህ? ለምንድን ነው የምትሰላቸው? አብርሃም በቃ ስላልፈለገሽ እኮ ነው። በቃ ሂጂ። ስላልፈለገኝ አይደለም። በስትክክል እንኳን ይሳውራው እየጨነቀው ነው። እያስጨነቅሽ ነው። ሂጂ በቃ። እያስጨነቁ ነው? አዎ ሂጂ፣ አንዴ ሂጂ በቃ። ኖ ቢያንስ ኤፍሬም እንዴት አድርገህ ነው የምታስበው? ከሱ ጋር እኮ ህይወት የጀመርን ሰዎች ነው አይደል? በቃ አልፈልግሽም ማለሽ አይደል እንዴ? ሌላ ችግር አትፍጠሪ ሄርሜላ። አሁን ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። ስለዚህ ሂጂ በቃ። እሺ ቢያንስ አንድ ያዳምጠኝ። ሶስተኛ ወገን የሚያስፈልገን ሰዎች ኖ ሶስተኛ ወገን ምናምን ነገር ሳይሆን ላስጠነቅቅሽ ነው የመጣሁት። ካሁን በኋላ አብርሃም አጠገብም እንድትደርሺ አንፈልግም። ልቀቂ በቃ በእናትሽ። ሌላ ችግር አትፍጠሪ። እኔ እስካሁን በዝምታ እያወራሁሽ ነው። ስለዚህ ሌላ ነገር ነው እንዲፈጠር ካልፈለግሽ ሂጂ በቃ ሂጂ። በቃ አብርሃም አጠገብ እንደደርሽ ያፈልግ እንኳን ባለቃ እንደው ነው በቃ ምንም የምታወሪው ነገር በጣም ይሄን ብዙ ነገር ሰኔ መጥፎ ነገር እየነገራችሁ ሊሆን ይችላል። መጥፎ ስለሆንሽ ነው እንደዚህ ፈሳ ያለበት ዝላይ አይችልም አሉ። በቃ ሂጂ